አንድ ሟች ወይም ሰው በተቀበረ ጊዜ አሉ አታሁ መለካን ሁለት መላእክቶች ይመጣሉ ሰዎቹ ቀብረውት ቤተሰቦች ሲመለሱ እንደውም በሌላ ሐዲስ فإنه يسمع قرعان آلهم ይላል የጫማቸውን ኮቴ ይሰማል ሲመለሱ ማለት ነው ይሄ ማለት ሩህ ወደ ሰውነቱ ትመለሳለች ማለት ነው ከወጣ በኋላ ተመልሳ ሩህ ወደ እዛ ትመጣለች የዛኔ እነዚህ ሁለት መላእክቶች ይመጣሉ ምን የሆኑ መልካቸው አስወዳን ጥቁር የሆኑ አይናቸው ደግሞ አዝረቃን ሰማያዊ የሆኑ አይኖቻቸው ሰማያዊ አዝረቅ ነው መልካቸው አስወድ በጣም የጠቆሩ ናቸው يقال لاحدهما አንደኛው ማን ይባላል አልሙንከር ይባላል ወለልአኺሪ አንነኪር ይባላል عليهما السلام ሰላም በሁለቱም ላይ ይሁን ነኪርና ሙንከር ናቸው ማለት ነው فيقولان له ይውለሱ ይሉታል በዱላ አይደለም የሚጀምሩት ወይ በሌላ አይደለም የታዘዙትን ነው ያ ባሪያ ጋር ይመጡና ምን ይሉታል ማ ኩንተ ተቁል ምን የምትል ነበር ይሉታል በዱንያ ህይወት ይያለ في هذا الرجل محمد صلى الله عليه وسلم ስለዚህ ሰው ስለ ሙሐመድ አንተ ዱንያ ህይወት ላይ ይያለ ምን የምትል ነበር ይሉታል فهو قائل እሱም የሚል ይሆናል ማ ካነ يقول ይል የነበረውን ነው አሁን ከቅጣት ለመዳን ለማምለጥ ብሎ አዲስ ሐሳብ አይመጣለትም ዱንያ ላይ የኖረበትን ያንኑ ነው እንዲል የሚደረገው አማኝም ይሁን ከሃዲ ታዲያ ምን ይላል ሲባል فإن كان مؤمنا በዱንያ ህይወቱ አማኝ ከነበረ قال እንዲህ ይላል هو عبد الله ورسوله أشهد أن لا إله إلا الله وأشهد أن محمدا عبده ورسوله ይላል فيقولان له ሁለቱም መላእክቶች ለሱ ይመልሱለታል إن كنا لنعلم እኛም የምናውቅ ነበርን أنك لتقول ذلك ይሄን ነገር እንደምትል እናውቅ ነበር ثم يفسح له ከዛ ለሱ ይሰፋለታል في قبره ቀብሩ ላይ መጀመሪያ ሲገባ 1 ሜትር በ2 ሜትር በሆነች ነበረች ለህድ ውስጥ የገባው አሁን እንዲሰፋለት ይደረጋል ምን ያህል 70 ذراعا 70 ክንድን في 70 ذراع በ70 ክንድ 70 በሰባ ማለት ነው በእኛው ምሳሌ ትምርት እንዲሆነን አንድ ክንድ ግማሽ ሜትር ነው ካለን 70 ክንድ ስንት ይሆናል 35 ሜትር ይሆናል 35 በ35 ይሆነለታል 35 ሲባዛ